ሰላም እንዴት ናችሁ? ዛሬ እንግዲህ ኮፊ ሀውስ የመክፈት እቅድ ያላችሁ ኮፊ ሀውስ ኖሯችሁ ማሳደግ የምትፈልጉ ሰዎች ቆንጆ እ፣ ስለ ቡና እውቀት ካለው ሰው ጋር ተገኝተናል። ሶ ጥሩ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። አታሳልፉት። ይመቻችሁ። ያው እንግዲህ እሱ ቃላብ ይባላል። የቃላብ ኮፊ ኦነር፣ የቃላብ ኮፊ ባለቤት ነው። ተዋወቁት። ስሜ ቃላ እባላለሁ። በቡና ኢንዱስትሪ ውስጥ የምሰራ የዚች ቆንጂ ካፌ ባለቤት ነኝ። እሺ ቃሌ፣ ያው እንግዲህ በጣም ያምራል እንደምታዩት ከሆነ ኮፊ ሀውሱ። እስቲ ስለ ቡና አንዳንድ ነገር ንገረን። እንግዲህ እዚህ ጋር ያለው የዩቲዩብ ቤተሰቦቼ ኮፊ ሀውስ መክፈት የሚፈልጉ ሰዎች ሊኖሩ ይችላሉ። ኮፊ ሀውስ ከፍተው ደግሞ ኮፊ ሀውሳቸውን ማሳደግ የሚፈልጉ ሰዎች ይኖራሉ እና እስቲ ስለ ቢዝነሱም ስለ ቡናም ስላለው ነገር እንድትነግረን ነበር ዛሬ። በደስታ ነው የማወራው። ያው እኔ ኤክስፐርት አይደለሁም፣ ግን ያለኝን ኤክስፔሪንስ ነው የማወራው። ያው የኮፊ ቢዝነስ መጀመሪያ ያው ፓሽን መሆን ይፈልጋል። ለዚህ ነገር መውደድ ማለት ነው። ኢዚ ስላልሆነ የሎካል ዱቲው አስቸጋሪ ነው። ሰውም ደግሞ ስለ ቡና ያለው አመለካከት ትንሽ ነው እንዳልኩ። ያው ሁላችንም ስናድግ በጀበና ቡና እየጠጣን ቤት ከአንድ እስከ ሶስት ምናምን እየጠጣን ያደግነው። ስለዚህ ያ ካልቸር ትንሽ ስትሮንግ ስለሆነ ያንን ብሬክ ዳውን አድርጎ ወደ ኢንተርናሽናል ማርኬት መምጣት ቡናን ዲቨሎፕ አድርጎ ማሳደግ ምናምን ቀላል አይደለም። ያንን ደግሞ ለማሳደግ ያው መጀመሪያ እንዳልኩት ለቡና ኦፕንን ማይንድድ መሆን ያስፈልጋል። ትንሽ ነገር አይደለም፣ በጣም ሰፊ ነው። እንደምታውቀው እንግዲህ ቡና በዓለማችን ላይ ከፔትሮሊየም ቀጥሎ በሁለተኛ ደረጃ ነው የሚገኘው ኢኮኖሚ በማንቀሳቀስ ማለት ነው። ስለዚህ ያው ኤቭሪዌር ኮፊ አለ። ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ኤቭሪዌር አለ። እምነት አይገድበውም፣ ባህል አይገድበውም፣ ምንም ነገር አይገድበውም። ስለዚህ ያው ይህንን ነገር ደግሞ ሜክ አድርጎ ለመስራት ዲቨሎፕ አድርጎ ለመስራት ያው መጀመሪያ ኢንተረስቲንግ መሆን ያስፈልጋል። ከዛ በተጨማሪ እንግዲህ ያው ለዛ ነገር እንደኛ ያው ስሎሊ ግሮስ ስለሆነ ታይሚንግ ያ ይፈልጋል። በጣም በጣም ታይሚንግ ይፈልጋል። ከዩኒቨርሲቲ ጀምሮ ነው ይመስለኛል። አይ ቲንክ ቃልዬ ዩኒቨርሲቲ እየተማር አይደለ የጀመርከው? እና በጣም የሚገርም ለውጥ ነው። እና ምንድን ነው እንደዚህ አሁን ሊለውጥ የቻለው? ያው የመጀመሪያው በመውደዴ ነው፣ ስራውን በመውደዴ ለዚህ ነገር ያው ዋጋ ከፍያለሁ ማለት ነው። እንደ ልጅ ማለት ነው፣ ልጅ እንደማሳደግ ብለው እኔስ ወልደ ምን ብሎ አሁን ወደ መራመዱ እየሄደ ነው ማለት ነው። ስለዚህ ያንን ነገር ደግሞ የመጀመሪያው መልስ ምንድን ነው? ስራውን መውደዴ ነው። ከዛ በተጨማሪ ደግሞ ከስራው ጎን ለጎን እንዳልኩ ድህነትን አሸንፎ መገኘት፣ ህይወት ምን እንደሆነ መማር ተምሬበታለሁ። ስለ ህይወት ድህነት እንዴት አድርጌ ማሸነፍ እንዳለብኝ፣ ነገ የተሻለ ሰው መሆን መፈለግ እንዳለብኝ እነዚህ ነገሮች ቢሃይንድ ነበሩ በፊት። ስለዚህ እንግዲህ በዚህ ኮፊ ውስጥ እነዛን ነገሮች ይዤ እየተራመድኩ ይመስለኛል። ኦኬ። ስለዚህ አሁን አንድ ሰው ኮፊ ሀውስ መክፈት ቢፈልግና ቢያስብ ምን ያህል በጀት ይጠይቃል ብለህ ታስባለህ? ማለት ምን ያህል በጀት ሊኖረው ይገባል? አነስ አድርገው ለመክፈት ትልቅስ የሚባለውን ኮፊ ሀውስ ለመክፈት ምን ያህል በጀት ያስፈልጋል? የማሽኖች ዋጋ እንዴት ነው? አያለውኝ ኢንስታግራም ላይ ምናምን አስቀምጥላችኋለሁ የሱን ኢንስታግራም እና ቲክቶክን። የቡና ትምህርትም ስለሚሰጥ እዛ ላይ ታገኙታላችሁ። ስለሱ ወደ በኋላ እናወራለን። እና ምን ያህል በጀት ያስፈልገዋል? ቡና እየሰራን ብናወራ ሊሚት የለውም፣ በጀት ሊሚት የለውም ማለት በእኛ ስታንዳርድ ልል አልችልም። ያው ልፍጭ ድምጡ ስለሚለው እኛ ሀገር ኮፊ አሁን በስኒ ለማጠጣት በትንሹ በስኒ ለማጠጣት በ300 ሺህ ብር ትከፍታለህ። በስኒ ለማጠጣት ማለት የተለመደ እንትን አለ አይደለ? ይሄ ኮፊ ሃውስ ተብሎ ከዚህ ውጪ ወይም ከስፕሬሶ ማሽን ውጪ የሚሰሩ ስራዎች አሉ። ለምሳሌ ይሄ ስቲም ቡና ተብሎ አሁን የመጣ ለእኛ ሀገር ፋሽን የሆነ ሀገር ባደጉ ሀገሮች ላይ ከ100 ዓመት በፊት ይሰራ የነበረ ማለት ነው። ከዚህ ማሽን ውጪ አንድ ሰው ኮፊ ሃውስ ከፍቼ ቡና ላጠጣ ካለ 300 ሺህ ብር ሊበቃው ይችላል።
ከዚህ ማሽን ውጭ በስቲም ሰርቼ አጠጣለሁ ካለ ማለት ነው። ግን አሁን ለምሳሌ በእኛ ስታተስ ከሆነ አሁን ላይ እኔ ስገዛው 680 ሺህ ብር ነው የገዛሁት የዛሬ አንድ አመት ከ7 ወር ምናምን ሆኖታል። አሁን ላይ ግን ወደ 950 ሺህ ምናምን ወደ አንድ ሄዷል ማለት ነው። ይሄ ባለ 3 ነው። ከዚህ ደግሞ የሚቀንስ አለ፣ ባለ 2 የሚባል ባለ 1 የሚባልም አለ። ስለዚህ ያው ይሄ ማሽን ምንድን ነው? ይሄ ማሽን ሲኖርህ የኮፊ ሃውስ ሲባል ለምሳሌ አሁን አንድ በርገር ቤት ሲባል የበርገር መጥበሻ ያስፈልገናል በርገር ለመሸጥ። እዚህ ጋር ደግሞ ይሄ ማኪያቶ፣ ላቴ፣ ካፕቺኖ ወይም አይስ ነገሮችን ሳፖርት ያደርጋል። አሜሪካኖ ምናምን ለመስራት ኮፊ ሃውስ ለመክፈት ይሄ ነው ዋና መሳሪያው። ስለዚህ ኤቭሪ ሜኖችን ለከስተመር ለማቅረብ ይሄ ኢምፖርታንት ነገር ነው። ይሄንን ለምሳሌ ባለ 2 ብትገዛ 600 ሺህ ብር ሊሆን ይችላል። ኔጎቲዬት የተደረገ ደግሞ እስከ 550 ይሸጣል። ስለዚህ ያው ሚኒመም 1.2 ወይም 1 ሚሊዮን ብር ያስፈልጋል እንበል። የቤት ኪራይ አለ፣ የኤችአር አለ፣ የዚህ ማቴሪያል አለ፣ እንደገና ግራይንደር አለ። እነዚህ ሆነው እስከ 1.2 ምናምን ሊሄድ ይችላል ማለት ይሄን ገዝቶ ጥሩ ማሽን 00 ማሽን ይሄን ገዝቶ ምናምን ጥሩ ኤሪያ ላይ ሎኬሽን አድርጎ ብሎ 1.2 አካባቢ ማሽን ለማስገባት እንትን ይላል። ከዛ በላይም ያው 10 ሚሊዮን ብር ይከፍታል ኮፊ ሃውስ። ስለዚህ እስከዛም ድረስ የሚያደርስ ነገር በጣም አረ ከዛ ሊሚት የለውም። ሊሚት የሚባል ነገር የለውም። ኦኬ እሺ ቃል እንዴት ነው ትምህርትም ትሰጣለህ? እና እዚህ አብዛኛውን ጊዜ ስመጣ እዚህ ለመጠቀም ሳይ የውጭ ዜጎችም ጭምር ነው የሚማሩት ምናምን እና እንዴት ነው የትምህርቱ ሁኔታ? በምን ያህል ጊዜ ነው የሚያልቀው? የምታስተምረው ትምህርት ምን ያህል ጊዜ ነው እንትን የሚፈጀው? እና ቼክ ታደርጋቸዋለህ ወይስ የተማሩ አንተ ጋር ተምረው እየሰሩ ያሉ ሰዎች ምናምን ካሉ ቼክ ታደርጋቸዋለህ ወይ? ያው ትምህርት እዚህ የምናስተምረው ቀኑን ከጠየቀኝ 15 ቀን ነው። 15 ቀን ነው ስለ የዋን ቱ ዋን ነው የማስተምረው ወይም ዋን ቱ። አሁን አንዳንድ ጊዜ አንድ ሰው ብቻውን ይመጣል፣ 2 ሰውም አብሮ ይመጣል፣ 3 ሰውም አንድ ላይ በቲም ይመጣሉ። ስለዚህ እነሱን ወደ 21 ቀን አሳድግላቸዋለሁ። ለአንድ ሰው ግን እኛ ጋር አሁን 15 ቀን ይቆያል እኛ ጋር። ስለዚህ 15 ቀን ሲቆይ ብዙ ጊዜ እኔ ጋር የሚመጡት የኮፊ ሃውስ መክፈት የሚፈልጉ ናቸው። በአደጉ ሀገሮች ያው ራሱን ችሎ ባሪስታ ኮርስ ነው የምትማረው እንጂ ስለ ኮፊ ሃውስ ምናምን አትማረው። ቡና ምንድን ነው ምን እየተባለ ያን ትማራለህ። እኛ ጋር ግን ያው አንድ ሰው ኮፊ ሃውስ መክፈት ሲፈልግ ነው እኛ ጋር የሚመጣው። እሱንን ነገር ደግሞ እንደ ጀነራሊ ቢዝነሱ ምን ይመስላል፣ ኮፊ ምንድን ነው፣ ዳይናሚኩ ምን ይመስላል አጠቃላይ የሚለውን አንድ ላይ አጠቃለን እስከ ትኩስ ነገር፣ ቀዝቃዛ ነገር፣ ማኔጅመንት ሲስተሙን፣ የካሽ ፍሎው ምናምን ኤቭሪቲንግ አድርገን ካልኩሌሽን ሲስተሙን ሁሉን ነገር አድርገን 15 ቀን እኛ ጋር ይቆያሉ። ከዛ ደግሞ ኢንተርንሺፕ እናወጣቸዋለን ማለት ነው። ኦኬ እንግዲህ እንደሰማችሁት ነው። ስለ ትምህርትም ሁኔታ መማር የምትፈልጉ ሰዎች አድራሻው እንግዲህ ብስራተ ገብርኤል አዶት 150 ሜትር ገባ ብላችሁ ነው ቃላ ኮፊ ብትሉ ማንም ሲያሳያችኋል። ጸዴ ቡና ስለሆነ ያለው ቃልዬ በጣም ደስ ያለኝ ነገር ደግሞ የራስህ ላይክ የቡና ብራንድም አለ የምትሸጥበትን ዕቃ እያየሁኝ ነው እና አሁን ኤክስፖርት ለማድረግ ምናምን ፍላጎት ያለ ይመስለኛል። እና እንዴት ነው እሱን ፕሮሰስ ማድረግ የሚቻለው? እንዴት ነው? ያው እንትን የሚያስቸግረው ይሄ ዱቲው ነው እንዳልኩ፣ ሎካል ዱቲው ወይም የሀገር ውስጥ ህጎች ማለት ነው። እነሱ ቀላል የሚባሉ አይደሉም። ማርኬቱን ማግኘትም ቀላል አይደለም። ማርኬቱን ቢኖር ኢምፖርተርም ቢኖር አለኝ በእርግጥ ኢምፖርተር የሚያደርግ ግን ይሄ ሎካል ዱቲው ሪኳየርመንቱ ምናምን አሁን ካለሁበት ጋር ትንሽ ታይም ይፈልጋል። ከዛ ውጪ አይካን ማማረቡ እንትን ይላል። ኦኬ እናመሰግናለን። እኔ አንድ በጣም የምወደው ነገር አለ እዚህ ቤት ጸዴ ሞይቶ ነው የሚሰራልኝ እና እሱ በጣም የምወዳት ስትሮበሪ ሞይቶ አለች። እሱ ይስራልኝ፣ እኔ ደግሞ ጸዴ ቡና እሰራላችኋለሁ። እሱ 2 ቀን ካሳየኝ እዚህ ቤት ስመጣ አንድ ጸዴ ቡና እኔ የምሰራው ቡና ምንድነው የሚባለው? እሱ ስፕሪሶ ይሰራል፣ ግን ያው ኮፒራይት ነው። እሺ እሺ እሱ ሞይቶ ይሰራልና እኔ ደግሞ ስፕሪሶ እሰራላችኋለሁ። ይመቻችሁ። ሰብስክራይብ እያደረጋችሁ
አያችኋ። እኔ ጸዴ እንትን ሰርቼለታለሁ። ጸዴ ጸዴ ኤስፕሬሶ ሰርቼለታለሁ። እሱ ሙሂቶ ሰርቶልኛል። ስለዚህ እንቀያየራለን ማለት ነው። ያው እንግዲህ እኔ ኮፊ ሰራውለት፣ እሱ ሙሂቶ ሰራልኝ። ስለዚህ እሺ እንቅመሳትን የሚሰራውን አንተም የሰራሃል። እሺ አንቺ ጎበዝ ተማሪ ነሽ። ያው እኔ ጸዴ ቡና ሰርቻለሁ። እናንተም ብስራተ ገብርኤል እየመጣችሁ መማር ትችላላችሁ። ቃልዬ ጋር ይመቻችሁ። እንወዳችኋለን። ግርፋት የለውም ቅጣትና ግርፋት የለውም ትምህርቱ ተብላችኋል።